እዚህ ጋር ደግሞ ሌላ ትኩሳት ሊቨርፑል እንግዲህ በሜዳው በተከታታይ 4 አቻ። እሱን ተውት። አሁን የመጡ ቡድኖች አሉ በርንሊ፣ ሊድስ፣ ሰንደርላንድ ሶስቱንም በሜዳው ማሸነፍ ያልቻለ ቡድን ሆኗል። እንደው ፈጣሪ ምን ብንበድል ነው የአርሰናል መቀለጃ የምታደርገን? ሁሉም ቡድን ወደቀ፣ በቃ ወደቀ። አርሰናልን ብቻ ኧረ በስመ አብ የእነሱ መቀለጃ እንደመሆን የሚያስጠላ ነገር አለ። ባይዞ የእኛና የሊቨርፑል የነጥብ ርቀት 5 ነው 6 ነገር ነውና እንዳያሸንፉ ሁላ ስቋጥር ነበር። ታውት እሱን ቪላ ነገ ካሸነፈ ይበልጠናል። በጣም ነው የሚያመው ማርያምን። ቢስሚላህ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። ሊቨርፑል አንፊልድ ላይ በርንሌይን አስተናግዶ አቻ ተለያይቷል። እንዲሁም የለንደኑ ክለብ ቸልሲ ብሬንትፎርድን 2-0 ማሸነፍ ችሏል። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እንግዲህ ሊቨርፑል አንፊልድ ላይ ወራጅ ቀጠና የሚገኘው በርንሌይን አስተናግዶ አቻ ተለያይቷል። ነጥብ ተጋርቶ ወጥቷል። ማሸነፍ አልቻለም። ሊቨርፑል እየመራ ነበር። ሰቦዝ ላይ እንደውም ፔናልቲ ስቶ ነበር፣ ግን በርንሌዮች ከዛ ጎል አስቆጥረው ነጥብ ይዘው መሄድ ችለዋል። ያው አንፊልድ ላይ ለበርንሌይ ነጥብ ይዘው መሄድ ትልቅ ነገር ነው። በጣም ጎበዝ ነበሩ። እንደውም በጣም ካውንተራቸው ደስ ይል ነበር። በእርግጥ ሊቨርፑልም ብዙ ኳሶች ሚስ አድርገዋል፣ አብክነዋል። ሰቦዝ ላይ ፔናልቲ ስቶ ነበር። አሪፍ ነበሩ። በእርግጥ ግን በርንሌይ ነው ወራጅ ቀጠና ያለ ነው። ይሄን 3 ነጥብ ይዘህ መሄድ ነበረበት። 3 ነጥብ ማግኘት አልቻሉም። ዛሬም ነጥብ ጥለዋል። የለንደኑ ክለብ ቸልሲ ደግሞ እንግዲህ ብሬንትፎርድን 2-0 ማሸነፍ ችሏል። በአዲሱ አሰልጣኝ በፕሪሚየር ሊጉ የመጀመሪያ 3 ነጥቡን አግኝቷል። አሪፍ ነገር አላቸው። በጣም አሪፍ ሲያጠቁ ነበር። ደስ ሲል ነበር ጨዋታው። ትንሽ ጋርናቸው የሳተው ኳስ በጣም ያቺ ኳስ እኔ ገርሞኛል። እንዴት እንደሳተው በጣም ገርሞኛል። ፓልመርም እንግዲህ ያው ፔናልቲ ቢሆንም ጎል አስቆጥሯል። በጣም ደስ የሚያሰኝ ነው ለለንደኑ ክለብ ወደ ነጥብ መመለስ። አሰልጣኙ እንግዲህ አሪፍ ጅማሮ ያደረገ ይመስለኛል። ለማንኛውም የቸልሲ ደጋፊዎች እንኳን ደስ ያላችሁ። ግን እስቲ ስለ ሊቨርፑል አቻ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ቅንጫችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ታይት ሬስ ላይ ሆነ ማይደረግ ነገር ነው ያደረግነው። ታይት እንዴት እንደዚህ እናደርጋለን? እድሎቻችንን አልተጠቀምንም፣ ምንም አላደረግንም። ዊርዝ ምን ያድርግ? የ200 ሚሊዮን የተከፈለበት ተጫዋች ስራ ነው እየሰራ ያለው። እኛ በ150 ነው ቸውደን ያመጣ ነው። ምን ያድርግ? እኔ እሱ ልጅ ብቻ ነው የያዘን እኮ አሁን ያለን እኮ ኮናቴ ብሎ እኛ ላይ ኦን ታርጌት መሞከር ጀመረ። ማጥቃት ራሱ አይችልም። ያን ኳስ ሳተው አሊሰን መለሰበት። ምንድነው የሚሻለን? ትጉዝ ላይ በዛው እየተባነ ስትሪኩ እንዳይቋረጥ ብሎ በዛው ሲመታል አንግል ገጭ። በጣም ነው የተበሳጨሁት። ዩናይትድ እንደዚህ አይነት ጨዋታ ተጫውቶ እኛ 1 ነጥብ ልዩነት ያ መሽገር ተመለሱ። ሻሺ ጋር እኩል አንተ ቅደም አንቺ ቅደም ነው እንባባል። በጣም ነው ቅር ያለኝ። በጣም ነው የተበሳጨሁት ጋይስ በጣም ዘንድሮ ቶፕ 4 ራሱ እንጃ ሻሺ አስግታሻለች። ሻሺ አናትሽ ላይ እየተንቀባረረች ነው። ዘንድሮ ቶፕ 4 ራሱ እንጃ። ሼቢቲ አንተ እኔ ላይ ብቻ ገግም። አንተ ፋራ ሽማግሌ እኔ ላይ ብቻ ገግምብኝ። በቃ ሌላ ቡድን ላይ እኮ ምንም ብቃት የለም። በቃ አትችልም። ሌላ ቡድን ላይ ሲጀመር ማለት በበርንሌ ሶቦዝ ላይ ደግሞ ይችላል። ምን አይነት ቅጣት ምት ነው የመታው? ማን ይሄ ለፔናልቲ እንደዛ ይሾትም ለቅጣት ምት ነው። ለመደ አንዴ እኔ ላይ ተሳስቶ ከዛ ከርቀት በቅጣት ምታገባ ልክ እንደሱ ፔናልቲ ይመታል። አንግል ይነቀንቃል። አንግል ማለት ምን አይነት ነው? ለማንኛውም ሼባው አካሄድህ እኔ በጣም አስከፍቶኛል። አንተ በአመት ውስጥ ብቃትን የምታሳየው ከኔ ጋር ስትጫወት ብቻ ነው። ከኔ ጋር ደግሞ ጨዋታ ጨርሳል። አሁን ምንን ታሳያለህ? ስለሆነ እነ በርንሌይ ላይ ምናምን ብቃትን ለማሳየት ሞክር። የኔ ምክር ነው። ለማንኛውም ቶፕ 4 ዘንድሮ ስጋት ነው። ቼላው አሸንፎልሃል። ይወል ትርፌን እያያት ነው። ሲቲን እያርበደበደችው ነው። ምን እንደሚወጣ አላቅም። ይወል በአመት ውስጥ ትልቅ ኢንቨስትመንት ነው ያወጣው። ትልቅ ቦታ ነው የምንጠብቅ። ካልሆነ ሊረማመድብህ ነው። እግር ኳስ ቤተሰብ ራስህን አድን። ሼባው ራስህን አድን። ቲች በእናት በርንሌይ ነጥብ ጣለ። ምን አባሽ ነው ሊቨርፑል ነጥብ ጣለ ምናምን የምትይው? ከኔ ጋር አቻውተሽ ምን ሆነሽ ነው? 5 ጌም በተከታታይ ነጥብ የምትይው ገባሽ አይደል? በርንሌይ ነው ነጥብ ይጣል። ግን ፍሎሪያን ቨርትስ እየመጣ ነው። ዛሬ ያገባውን ጎል አይተዋላ። ሳላህ ሲመለስ የዚህ ቲም ሱፐርስታር ፍሎሪያን ቨርትስ ከሆነ ሊቨርፑል እየተሻሻለ ነው የሚመጣው። እየተሻሻለ ማለት ግን እስቲ አብረን የምናየው ይሆናል ነው የምልሽ። በርንሌይ ነጥብ ያስጥልሻል። በርንሌይ ነጥብ ባንቺ ምክንያት ይጥላል። ገባሽ አይደል? ስለዛ የሆነ ቤስት ኢን ዘ ሊግ ከሆነ ቡድን ጋር ምናምን ነገር አቻወጣውኝ ምናምን 4 ነጥብ አገኘኝ። 4 ነጥብ ነው እኮ በየአመቱ ነበረ ከአምስታችሁም ወስደው ዋንጫ አልበላሁበትም። ተረዳሽኝ አይደል? ስለዛ እኔ አሁን 9 ፖይንት ክሊር መሆኔ ነው የሚያሳስበኝ እንጂ አንቺ 4 ነጥብ ወሰድሽ አልወሰድሽ ምን ለውጥ አለው? ክሎፕን በሜዳው አቻ በሜዳችን አስከፍተን 3-1
ለጥፈን ሸኘን ነው። ዋንጫ በላ አልበላም፣ አከበርሽ አላከበርሽ። አሁን ግን ወደሽ ሳይሆን በግድሽ የሊጉ ቻምፒየን ስለሆንኩኝ ታከብርኛለሽ። 500 ሚሊዮን አውጥተሽ ሚዜ እንኳን መሆን አትችይም። ከሊቨርፑል ማንቸስተር ለዋንጫ ያሰጋናል። ሲቲ አይደለም ዩናይትድ። ከሊቨርፑል ማንቸስተር ዩናይትድ ለዋንጫ ያሰጋናል። አድክም ያንስ